ሰላም ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። ምናልባት በእንዲህ አይነት ርዕሰ ጉዳዮች ላይ ብዙ ጊዜ መምጣት የማልፈልግ አይነት ሰው ነኝ። በተለይም ተጫዋቾችን አንዱ ከአንዱ ጋር ማነጻጸር የዛን ያህል ኢንተረስቱ የለኝም እና ነገር ግን በዚህ ሰዓት ላይ እንደ ርዕሰ ጉዳይ የተነሱ ከሚገኙት ጉዳዮች መካከል ራሱ ፕሪሚየር ሊግ ሂስትሪ ምን ነገር ይልናል። በእንግሊዝ ፕሪሚየር ሊግ በታሪክ የተመለከትናቸው ምርጥ የአጥቂ አማካይ ስፍራ ተጫዋቾች አሉ። በጣም በርካታ ተጫዋቾችን በዚህ ጉዳይ ላይ ልናነሳ እንችላለን። በቅርብ ዓመታት ከተመለከትናቸው እንደነ ብሩኖ ፈርናንዴዝ፣ ስቴቨን ጄራርድ እና ኬቨን ደብሩይነ ያሉ ተጫዋቾችን አነጻጽሮ ምን ይላል? በፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ ታሪክ የትኛው ተጫዋች በቁጥር አንድነት ይቀመጣል የሚል የራሱን የደረጃ ሰንጠረዥ ያስቀምጣል። እናንተስ ኬቨን ደብሩይነን፣ ስቴቨን ጄራርድን እና ብሩኖ ፈርናንዴዝን ተመልክታችሁ በእግር ኳስ ካሪየራቸው በደንብ የተመለከታችኋቸው የእግር ኳስ ቤተሰቦች ማንን ከፊት አስቀምጣላችሁ? የምጠይቃችሁ ጥያቄ ነው። ነገር ግን በዚህ ጉዳይ ላይ በቅርብ ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከአስቶን ቪላ ጨዋታውን ካከናወነ በኋላ 100ኛ አሲስቱ ላይ መድረሱ ይታወቃል። በዩናይትድ ቤት ውስጥ ሌላው በአጭር ጊዜ እንዲህ አይነት ስታቲስቲክስ ላይ መድረስ የቻለ ተጫዋች እንደነበር ማንሳት የሚቻል ይመስላል። 15ኛና 16ኛ አሲስቱን ደግሞ በዛ የጨዋታ መርሃ ግብር ላይ በአንድ የጨዋታ መርሃ ግብር ከዳቪድ ቤካምም ጭምር በኋላ እንዲህ አይነት ቁጥሮች ላይ መድረስ የቻለም ጭምር ተጫዋች ሲሆን የተመለከትንበት ገና ከወዲሁ ደግሞ የ2025/26 የውድድር ዓመት የዓመቱ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች መባል ይገባል የሚሉ ሀሳቦችም ጭምር የሚያነሱት አይነት ተጫዋች ሆኖ እየተመለከት ነው እንገኛለን። ታዲያ በዚህ ቆይታ ላይ ማንን ከፊት ታስቀምጣላቸው የሚሉ ጥያቄዎች ይነሳሉ። ለምሳሌ ኬቨን ደብሩይነ፣ ቅድም ያነሳነው ፋብሪያስ፣ ፈርናንዴዝ፣ ጄራርድ፣ ላምፓርድ፣ ማታ፣ ኦዚል፣ ፖል ስኮልስ፣ ሲልቫ፣ ያያ ቱሬ በዚህ ጉዳይ ላይ ከፊት ልናነሳቸው የምንችላቸው አይነት ተጫዋቾችም ጭምር ደግሞ መሆናቸው መዘንጋት ያለብን አይመስለኝም። ኬቨን ደብሩይነን እንመልከተው። በቼልሲ ቤት የነበሩት ቆይታዎች እውነት ለመናገር ስኬታማ አልነበሩም። በቼልሲ ብዙዎቻችንም የምናስታውሰው አይነት ተጫዋች አልነበረም። ነገር ግን በማንቸስተር ሲቲ ቤት የተመለከትነው ተጫዋች ፍጹም አስደናቂ የነበረ ተጫዋች እንደነበር እናስታውሳለን እና ብዙዎች እንደሚሉት ፕሪሚየር ሊጉ ማንቸስተር ሲቲ በዚህ ልክ እንዲያሸነፍ ምክንያት የነበረው ተጫዋች እሱ ነበር የሚሉ ሀሳቦችን ያነሳሉ። ከወልቭስቡርግ በ2015 ይሄ ቤልጅየማዊ ወደ ኤቲሃድ ከመጣ በኋላ 119 አሲስቶችን አድርጓል። በስሙ ይህንን ማስመዝገብ የቻለ በእንግሊዝ ፕሪሚየር ሊግ በታሪክ ከፊት የሚቀመጠው ተጫዋችም ጭምር የሚያደርገው እንደሆነ የምንረዳው ነው። ታዲያ ይህንን ለማድረግ 288 ጨዋታዎችን ነበር በፕሪሚየር ሊጉ ያከናወነው። 72 ጎሎችን አስቆጥሮ ቀደም ሲል እንዳነሳ ነው ሁሉ 119 አሲስቶችን አድርጎ 6 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሳካት የቻለ ተጫዋች ነበር በኤቲሃድ በነበረው ቆይታ። ኬቨን ደብሩይነ እኔ በእግር ኳስ ከተመለከትኳቸው በመመልከቴም በጣም ከምኮራባቸውና ከምንደሰትባቸው እንግሊዝ ፕሪሚየር ሊግ ተጫዋቾች መካከል አንዱ መሆኑን በተደጋጋሚ መመስከር የምችል ይመስለኛል እና ከፊት ሊቀመጥ ይችላል። ግን እናንተ ሴቱ ጋር ታስቀምጡታላቸው የሚለው ጥያቄ የሚነሳ ነው። ሴስክ ፋብሪያስ በአርሰናል እና በቼልሲ በጣም ፕራይም ታይሙን የመመልከት እድልን ካገኘንባቸው ተጫዋቾች መካከል አንዱ ነው። በተለይ በአርሰናል ቡድን ውስጥ ብዙዎች የሚያደንቁት ነው፣ ምንም ጥያቄ የለውም። አርሰን ቬንገር ወጣት ተጫዋቾችን ወደ ቡድናቸው ካበቁና ስኬታማ ካደረጓቸው ተጫዋቾች መካከል እንዳንዱ ይነሳሉ። እሱም እንደ ወላጅ አባቱ የሚቆጥራቸው አሰልጣኝ እንደሆኑ ይታወቃሉና 111 እንግሊዝ ፕሪሚየር ሊግ አሲስቶችን ማድረግ ችሏል። 350 ጨዋታዎችን ነው ማከናወን የቻለው። በአንጻራዊነት ከኬቨን ደብሩይነ አንጻር ከተመለከት ነው ያደረጋቸው ጨዋታዎች በቁጥር ይልቃሉ። አሲስት ያደረጋቸው ኳሶች ግን በጣም ጥቂቶች ናቸው። 50 አሲስቶችን አድርጓ ጎሎችን አስቆጥሯል። 111 ደግሞ ለግብ የሚጠጉ ኳሶችን አመቻችቶ ማቀበል ችሏል። 2 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ደግሞ ከቼልሲ ጋር እንዲሁም ከአርሰናል ጋር ደግሞ ማሳካት የቻለ ተጫዋችም እንደሆነ ማንሳት የምንችል ይመስለኛል። ይህንን ሲያደርግ የተመለከተነው ተጫዋች ነው። በአንጻራዊነት ብሩኖ ፈርናንዴዝም ወደኋላ መለስ ስንል 222 የእንግሊዝ ፕሪሚየር ሊግ ጨዋታዎችን ያከናወነው ተጫዋች ከ2020 ወዲህ በነበሩት የእንግሊዝ ፕሪሚየር ሊግ ቆይታዎቹ በጣም ስኬታማ የሚባል ቆይታን እያስመለከተን የሚገኝ ተጫዋች ነው።
አጠቃላይ 69 ጎሎችን አስቆጥሯል ተጫዋቹ 67 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ኦፍኮርስ በእንግሊዝ ፕሪሚየር ሊግ ከዋንጫ ጋር ተያይዞ የሚነሳ ምንም አይነት ስታቲስቲክስ ያለው ተጫዋች አይደለም። የእንግሊዝ ፕሪሚየር ሊግ ስታቲስቲክሶችን ብቻ ስለሆነ እያነሳን የምንገኘው ነገር ግን ዋንጫ በሌለበት ሂደት ላይ ግን ስቲል ለአመቱ ምርጥነት የሚታጭ ተጫዋች ነው። ባለፉት ዓመታት ከተመለከትናቸው አጥቂ አማካዮች በጣም የተሻለ በሚል እየታጩ ከሚገኙ ተጫዋቾች መካከልም ጭምር ይነሳል። ሜቢ የዋንጫን ጉዳይ በተመለከተ እንደ ስቴቨን ጄራርድ ያሉ ተጫዋቾችም ደግሞ በዚህ ደረጃ ይነሳሉ። ለምሳሌ ስቴቪ 504 ጨዋታዎችን ሲያከናውን 120 ጎሎችና 92 አሲስቶች አሉት። ነገር ግን አንድም የእንግሊዝ ፕሪሚየር ሊግ ዋንጫ ሳያሳካ ነበር ከሊቨርፑል ጋር መለያየት የቻለው። ምናልባት 2013-14 የውድድር ዘመን ለማሳካት ተቃርቦ እንደነበርም ጭምር እናስታውሳለን። በተለይ 2014-15 የውድድር ዓመት ግን ያ ስኬታማ ሊሆንላቸው አልቻለም። ነገር ግን በፕሪሚየር ሊጉ ከተመለከትናቸው በጣም ጥራታቸውን ከጠበቁ የአጥቂ አማካይ ስፍራ ተጫዋቾች መካከል እንደ አንዱ ነው እና ልናነሳው የሚገባው እሱም በዚህ ልክ በጣም ፐርፌክት የሚባሉ የውድድር ዓመታትን ማሳካት ችሏል። አክቹዋሊ ከፕሪሚየር ሊግ ውጭ በሌሎቹ ዋንጫዎች ስኬታማ የነበረ ተጫዋች ነው። ሌላኛው የፍራንክ ላምፓርድ ሜዳ ላይ ቆይታ ነው። ዌስትሃም፣ ቼልሲ፣ ማንቸስተር ሲቲ የነበሩት ቆይታዎች ናቸው። አብዛኞቹ ግን ያው የቼልሲ ቆይታዎች ናቸው። ፍራንክ ላምፓርድ እንኳን አንዳንዴ ለአጥቂ የሚቀረቡ ቁጥሮች አሉት። ለምሳሌ በ609 የጨዋታ መርሃ ግብሮች በእንግሊዝ ፕሪሚየር ሊግ ብቻ በ279 የጎሎች ተሳትፎ ላይ መድረስ ይቻላል። አሊያም ወደ ለ300 የቀረቡ ጨዋታዎች ላይ ማለት ነው። ይሄ ማለት ምናልባት ሁለት ጨዋታዎች ሲያከናውን ከሁለቱ በአንዱ ጎል የሚያስቆጥር አይነት ተጫዋች 3 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሳካት የቻለ በእንግሊዝ ፕሪሚየር ሊግ ከተመለከትናቸው 13 ዓመታትን በቼልሲ ስኬታማ ሆኖ የተመለከትነው አንድ ተጫዋች ምን አይነት የኮንሲስተንሲ ጣሪያ ላይ እንደነበርም ጭምር እንደተመለከትነው ከምናስተውላቸው ተጫዋቾች መካከል አንዱ ነው። እዚህ ጋር ደግሞ የቴክኒካል ኤቢሊቲያቸው በጣም ድንቅ የሆነ በጣም ማቹርድ የሆኑ በትምህርታቸው በጣም ጎበዝ ሆነው ደግሞ ለብዙዎች አርአያ መሆን የሚችሉ በተክለ ሰውነት ደቃቃ ሆነው በእግር ኳስ ክህሎቶቻቸው በጣም ልዩነት የሚፈጥሩ ደግሞ ተጫዋቾችን አይተናል። ራሱ ሁዋን ማታ በዚህ ደረጃ ላይ የምናነሳው ተጫዋች እንደነበረም ጭምር እናነሳለን። ማንቸስተር ዩናይትድና ቼልሲ የነበሩት ቆይታዎች የሚታወቁ ናቸው። በ278 ጨዋታዎች 52 ጎሎችን አስቆጥሮ 54 አሲስቶችን አድርጓል። እሱም በ278 ጨዋታዎች በ106 የጎሎች ተሳትፎ ላይ ተመልክተነዋል። ነገር ግን አንድም የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካት ያልቻለ ተጫዋች እንደነበር የተመለከትነው ነው። ሜሱት ኦዚል ሌላው በዚህ ቁጥር የሚነሳ አይነት ተጫዋች። በእርግጥ ሜሱት ኦዚል የትኛውም የእግር ኳስ ተመልካች ቢያየው የሚወደው አይነት ተጫዋች መሆኑን በደንብ መመስከር የምንችል ይመስለኛል። ስታቲስቲክሶች ብቻ የሚገልጹት አይነት ተጫዋች አይደለም። ሜቢ 2013 ወደኋላ መለሰ ስንል ከሪያል ማድሪድ አርሰናል ይህንን ጀርመናዊ በዴድላይን ዴይ በዝውውር የመዝጊያ ቀን ላይ ነበር አርሰናል ይህንን ተጫዋች ሲያስፈርመው የተመለከት ነው። ምናልባትም በአርሰናል ቤት ውስጥ ከታዩ መቼም የማይዘነጉ ሞመንቶች ያሉትም ተጫዋች እንደነበር በደንብ የምናስታውሰው ነው። 184 ጨዋታዎች ሲያከናውን 33 ጎሎችን አስቆጥሮ 54 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው እና ፕሪሚየር ሊግ ውስጥ ከተመለከትናቸው መቼም ከማንረሳቸውና ከማንዘነጋቸው ተጫዋቾች መካከል አንዱ መሆኑን የተመለከትነው አይነት ተጫዋች እንደነበርም ጭምር የሚነሳ ነው። እሱም የፕሪሚየር ሊግ የአጥቂ አማካዮች ካዩቸው መካከል በጥራት ደረጃ ከፊት መቀመጥ የሚችለው ነው የሚል ቁጥርም ጭምር ከሚነሳላቸው ተጫዋቾች መካከል አንዱ ነው። ዳቪድ ሲልቫ ስቲል በማንቸስተር ሲቲ ቤት ውስጥ አንዳንዶች ቁጥሮች የማይሻሻሉ የሚመስሉ በጣም ወጣት የሚባል ስፔናዊ ተጫዋች ከሪያል ሶሲዳድ ይህንን ቡድን ከተቀላቀለ በኋላ ሜቢ በጣም ስኬታማ የነበረ ተጫዋች እንደነበረም ጭምር የምናስታውሰው ነው። ኤል ሞጎ ወይም ዘማጂሽያን የሚል ቅጽል ስምም ጭምር እንደነበረው የምናስታውሰው ተጫዋች ነው። በጣም ፐርፌክት የሚባሉ የፕሪሚየር ሊግ ቆይታዎች የነበረው የማንቸስተር ሲቲ የኢራ ዘመናትን ፈርቀዳጅ ሆነው ከጀመሩ ተጫዋቾች መካከል እንደ አንዱ ሊነሳ የሚችል በዚያ ቡድን ውስጥ ከተመለከትናቸው መቼም ከማይረሱ ቁልፍ ከሚባሉ ተጫዋቾች መካከል አንዱ እንደነበረ የተመለከትነው ተጫዋች መቼም የሚዘነጋ አይነት ሚና አለው ለማለት ያስቸግራል እና እሱም ፕሪሚየር ሊጉ ካያቸው በጣም ድንቅ ከሚባሉ የአጥቂ አማካዮች መካከል የሚነሳ ሆኖ እንመለከታለን። ፖል ስኮልስ በዩናይትድ ቤት ውስጥ 499 ጨዋታዎች 107 ጎሎች 55 አሲስቶች 11
የእንግሊዝ ፕሪሚየር ሊግ ዋንጫዎችን 11 ዋንጫዎችን በዚህ ቡድን ውስጥ ማሳካት የቻለ ማንቸስተር ዩናይትድ በፈርጊ ቤቢስ ስብስብ ውስጥ ከተመለከታቸው ተጫዋቾች መካከል እንደ አንዱ የሚነሳ በጣም ጂያንት የሚባል ትራንዚሽን የነበረው ዲፌንስ፣ ማጥቃት፣ ጎል ማስቆጠር እይታዎቹ በዩናይትድ ፎርሜሽኖች ውስጥ አይ ዶንት ኖ በፓሲንጎቹ በጣም የተለዩ መሆናቸውንም ጭምር ከተመለከትናቸው ተጫዋቾች መካከል እንደ አንዱ የሚነሳና አንዳንዶች ቁጥሮች ከሱም ጭምር እሱንም ጭምር የማይገልጹት መሆናቸውንም ጭምር የምንመለከትበት አይነት ተጫዋች እንደሆነ ይታወቃልና እሱም እዚህ ቁጥር ላይ ይነሳል። ከዚያ ባሻገር በቁጥር ደረጃ ያያ ቱሬ የመጨረሻው ተጫዋቻችን ይሆናል ማንቸስተር ሲቲ ቤት ውስጥ የተመለከት ነው። በብቃት ደረጃ አይ ዶንት ኖ በአፍሪካ የሆኑ በእንግሊዝ ፕሪሚየር ሊግ ታሪክ ከተመለከትናቸው ኖርማሊ የአጥቂ አማካይ ብቻ ሳይሆን ኖርማል በተጫዋች ደረጃም ከተመለከትናቸው በጣም ልዩነት ፈጣሪ ከሚባሉ ተጫዋቾች መካከል እንደ አንዱ የሚነሳ አንዳንዶቹ ኳሶች እሱ ብቻ ያሉት የሚመስሉ በጣም የፊትነስ ጥያቄ የማይነሳበት በጣም ፓወር ያላቸው ኳሶች በደንብ መምታት የሚችል ኳስ ፖሰስ ማድረግ የሚችል ጨዋታ ሪዲንጉ በጣም የሚደለቅለት አይነት ተጫዋች ከጎሎች ጀርባ ያሉት ሩጫዎች ከተከላካዮች ጀርባ ያሉት ሩጫዎች ሜዳ ላይ የሚያካልለው ቦክስ ቱ ቦክስ ሩጫዎችም ጭምር የሚደነቅለት አይነት ተጫዋች ነው። 230 ጨዋታዎችን አድርጎ 62 ጎሎችን አስቆጥሮ 32 አሲስቶችን አድርጎ 3 የፕሪሚየር ሊግ ዋንጫዎችን ከኤቲሃዱ ክለብ ማንቸስተር ሲቲ ጋር ማሳካት የቻለ የፕሪሚየር ሊጉ በጣም ቁልፍ ከሚባሉ ጨዋቾች መካከል የሚነሳ ሆኖ እንመለከተዋለን እና እዚህ ጋር ካነሳናቸው ስሞች አንጻር የእናንተ የምንጊዜም የእንግሊዝ ፕሪሚየር ሊግ ምርጦቹ የአጥቂ አማካዮች እነማን ናቸው የሚሉት ሀሳቦች ይነሳሉና ምንም እንኳን ንጻሪ ሰዎች ከተመለከታቸው ተጫዋቾች አንጻር ለአይናቸው የሚማርካቸውን ተጫዋቾች የማንሳት መብታቸው የተጠበቀ ሊሆን ይችላል እና ከተመለከትናቸው አንጻር እነማን ከፊት ይቀመጣሉ የሚሉት ጉዳዮች የሚነሱ ሆነው እንመለከታለን እና እዚህ ጉዳይ ላይ በጣም በርካታ ተጫዋቾች ይነሳሉ። ምናልባትም ብዙዎች በሚያነሱት ጉዳይ ላይ ተስማማላቸው የሚሉ ጥያቄዎች ሊነሱ የሚችሉ ናቸው። ኬቨን ደብሮይነ፣ ብሩኖ ፈርናንዴሽ፣ ቅድም ባነሳናቸው ስቴቨን ጄራርድ፣ ላምፓርድ፣ ማታ፣ ኦዚል፣ ስኮልስ፣ ሲልቫ እና ቱሬ የእናንተ የትኛውን የደረጃ ሰንጠረዥ ከፊት ከኋላ ይመራል የሚለው ለሀሳባችሁን ልታጋሩን ትችላላችሁ። በጣም ግን አስደናቂ የሚባለው የአጥቂ አማካይን ባለፉት 15-20 ዓመታት ገደማ በእንግሊዝ ፕሪሚየር ሊግ የተመለከትናቸው ተጫዋቾችን ስም ዝርዝር ነው እንግዲህ ፕሪሚየር ሊጉ ያጋራል።